بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم እንግዲህ ዛሬ በኢትዮጵያ አቆጣጠር 10ኛ ወር 2018 ዓመተ ልደት እዚህ ደሴ ከተማ እንገኛለን። እዚህ የተገኘንበት ምክንያት የደሴ አህለል አማና ሀገር አቀፍ ማህበር በደሴም በሌሎች አካባቢዎችም የተለያዩ አይታሞችን በቋሚነት ድጋፍ ያደርጋል። ማህበሩ ወደ 7 ዋና ዋና የበጎ አድራጎት ስራዎችን ከሚሰራባቸው ዘርፎች አንዱ አይታሞችን በቋሚነት መደገፍ ስለሆነ ይህንን ድጋፍ ሲያደርግ ቆይቷል። አሁንም ድጋፍ እያደረገ ይገኛል። ከነዚህ መካከል ደሴ አካባቢ ከሚደግፋቸው አይታሞች እድሜያቸው 15 ዓመት በላይ የሆናቸውን አንዲት እህትና አንድ ወንድም እህታችን ሂክመት አወል ሰይድ ትባላለች። እንደዚሁም ወንድማችን ነስረዲን ይባላል። እነዚህን 15 ዓመት ስለሞላቸው ማህበሩ በእነሱ ቦታ ሌሎች አይታሞችን ለመተካት እነሱ ደግሞ ሰርተው እንዲቀየሩ ለመነሻ የሚሆን ህይወታቸውን ጉዞ ለመነሻ እርሾ ከሚሆን ድጋፍ ለማድረግ ነው እዚህ የተገኘ ነው። በዚህ ድጋፍ በእነሱ ፍላጎት መሰረት 3 አማራጮች ነው ማህበሩ ያቀረበው። እናት ፍየል፣ እናት በግ ወይም ደግሞ ዶሮዎች ለመግዛት ነበረ በቦርድ ውሳኔ የተቀመጠውና የአህለል አማና ቦርድ ባስቀመጠው መሰረት የሰዎቹን ፍላጎት መሰረት አድርገን የነስረዲን ለኔ ፍየል ቢገዛልኝ ይሻላል እናት ፍየል ስላለ ፍየል ገዝተናል። እንደዚሁም ደግሞ ሂክመት ደግሞ የኛ አካባቢ ለበጎች ምቹ ስለሆነ በግ ብትሆን የተሻለ ነው እናት በግ ቢገዛልኝ ብላ ስለነበር ይሄንን ፍላጎታቸውን መነሻ በማድረግ እነዚህን ለነስረዲን አሊ ሰይድ እናት ፍየል እንደዚሁም ለሂክመት አወል ሰይድ እናት በግ ግዢ ፈጽመን አሁን ርክክብ እያደረግን በምንገኝበት ሰዓት ላይ ነው ያለነው። በዚህም መሰረት ለዚህ ድጋፍ ላስተባበራችሁ የአህለል አማና የቦርድ አመራሮች እንደዚሁም ደግሞ ድጋፉን በመስጠት የተለያየ አስተዋጽኦ እያደረጋችሁ ማህበሩን በሁለት እግሩ እንዲቆም ያደረጋችሁ የአህለል አማና ማህበር አባላትና ደጋፊዎች አላህ ጀዛችሁን እጥፍ ድርብ አድርጎ እንዲከፍላችሁ አላህን እየለመን ስጦታችሁን በዚህ መልክ እያስረከብን መሆኑን እንገልጻለን። የሚረከቡት አካላት ደግሞ ርክክቡን እያደረጉ የሚሰጡትን አስተያየት ከዚህ ቀጥሎ የምናቀርብ ይሆናል ማለት ነው። ስለዚህ በዚህ መሰረት የመጀመሪያውን የምትረከበው ሂክመት አወል ሰይድ እና እናቷም ተምር መሐመድ ትሆናለች። በግ እናት በግ እንዲገዛላቸው ነው የጠየቁት። እናት በግ ገዝተናል። በዚህ መሰረት አሁን ርክክብ እናደርጋለን ማለት ነው። መርሐባ። ያው በዚህ መሰረት ለእናት በግ የገዛ ነው ለሂክመት አወል ሰይድ ነው። ሂክመት አወል ሰይድ እና እናቷ ሆነው በጊቱን እየተረከቡ ይገኛሉ። አስረክበናል ማለት ነው። ከዚህ በመቀጠል ርክክብ የምናደርገው አሚናት ካሳው ሰይድ እናቱ ስትሆን ልጁ ደግሞ ነስረዲን አሊ ሰይድ ነው። እናት ፍየል እንዲገዛላቸው ስለጠየቁ እናት ፍየል እናስረክባለን ማለት ነው። እሺ፣ በዚህ መሰረት ርክክብ አድርገናል። አሁን ለማህበሩ አባላት ለማህበሩ አመራሮች እንደዚሁም ደግሞ አጠቃላይ የተሰማቸውን በተደረገው ድጋፍ የተሰማቸውን ስሜት ይገልጻሉ። ወነሱ ወደሚሰጡት አስተያየት እንሸጋገራለን። የመጀመሪያ አስተያየት የምትሰጠው አሚናት ካሳው ሰይድ ትሆናለች። ወደ እሷ እንቀጥላለን። ሰላም አለይኩም ወራህመቱላሂ ወበረካቱ። በአገር ውስጥም ያላችሁ በውጭም ያላችሁ ወንድሞቻችን እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። ጀዛኩሙላሁ ኸይር። አላህ ጀዛችሁን ካላህ አገኙት። በጣም አድርገን እናመሰግናለን። በጣም ደስ ብሎናል። በደብተሩም በኢድም ቀን ደስ ስላስባላችሁን በልብሱም በሁሉም ነገር በጣም ደስ ብሎናል። አላህ ሁላችሁንም ደስ አለህ ያስብላችሁ። እኛን ደስ ያስባላችሁን ድረስ እናንተንም አላህ በተሻለ ነገር ተካችሁ አላህ ይስጥልን፣ ኑሩልን። እንወዳችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ፣ በመቀጠል አስተያየት የሚሰጡት ሂክመት አወል ሰይድ እና እናቷ ተምር መሐመድ ይሆናሉ። ወደ እነሱ እንሄዳለን። ከዚህ በፊት ግን ነስረዲን አሊ ሰይድ በተሰጠው ድጋፍ ደግሞ እሱ ምን ተሰማው የሚለውን ከሱ እናድምጥ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ደስ አላህ ጀዛችሁን ይክፈላችሁ። ከሀገሩም ውስጥ መጣችሁ ታገኛችሁ ጨምሮ እናንተም ሀገራችሁ ገብታችሁ ደስተኛ ያርጋችሁ። ሰላም አለይኩም ወአለይኩም ሰላም። ማሻአላህ ጀዛኩላህ ኸይር።
እሺ እናት በግ የተገዛላት ለተምር መሐመድ ልጅ ስለሆነ እናትም ልጅም ምን እንደተሰማቸው አስተያየታቸውን በራሳቸው አንደበት ይገልጻሉ። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ያላችሁ ወንድሞች እህቶቻችን እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። እናንተ እያስደሳችሁን ነው። በደብተሩም በእስክሪብቶውም በኢዲም ባረፋም እያስደሳችሁን ነው። አላህ ያስደሳችሁ። ደስ ይበላል። ደስ አስብላችሁናል። አላህ እናንተን ደስ አላህ ያስብላችሁ። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱሁ። ደስ ብሎናል። በትምህርት እንደውም ደስ ብሎናል። ተዘከረ መርሐባ። በዚህ መንገድ ያው እሳቸው በተረዱት ልክ አስተያየታቸውን ሰጥተዋል። እንግዲህ ድጋፉንም እኛ በዚህ መንገድ ርክክብ አድርገናል። ቅድምም እንደገለጽኩት ይህንን በማስተባበርና ድጋፉ ለሚመለከታቸው ለእነዚህ ልጆች እንዲደርስ የአመራር ሚናችሁን ለተወጣችሁ የአለል አማና የቦርድ አመራሮች እንደዚሁም ደግሞ ድጋፉን በማሰባሰብም ድጋፉ እንዲደርሳቸውም ከራሳችሁን ጭምር ወጪ በማድረግ የራሳችሁን ፍላጎት ቀንሳችሁ እዚህ ደረጃ ማህበሩን እያደረሳችሁ ላላችሁ የአለል አማና ሀገር አቀፍ ማህበር አባላትና ደጋፊዎች አላህ ጀዛችሁን እጥፍ ድርብ አድርጎ ይክፈላችሁ። እናንተም ለሀገራችሁ በቅታችሁ እናንተም እንደዚሁ ማህበሩን በዘላቂነት በቀጣይነት እየደገፋችሁ የተሻለ ኢኮኖሚ ባለቤት ሆናችሁ ጤናችሁ ሙሉ ሆኖ ለትልቅ ውጤት የምትደርሱ እንዳላህ እንዲያደርጋችሁ በመመኘት የዛሬውን ድጋፋችሁን በዚህ መልክ አድርሰናል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።